ጀሶ ያለው እንጀራ አውጥተው ይመገባሉ። እንግዲህ ይህ ቪዲዮ ደርሶ ነው። ጀሶ እንግዲህ ሁለት አይነት ጀሶ ነው ያለው ወይ ደግሞ ጂፕሰም የምንለው። አንደኛ ፉል ግሬድ ጂፕሰም የምንለው ነው። ሁለተኛ ደግሞ ኮንስትራክሽን ወይ ደግሞ ኢንዱስትሪያል ጂፕሰም የምንለው ነው። ፉል ግሬድ ጂፕሰም የሚባለው ለምግብነት መዋል የሚችል ጂፕሰም ነው። ይሄ በአብዛኛው ፋብሪካዎች ላይ የታሸጉ ምግቦች ላይ ቁጥጥር ተደርጎበት ጥራቱ እና ደግሞ መጠኑ ቁጥጥር ተደርጎበት ይጨመር ነው ማለት ነው። ሁለተኛው ደግሞ ኢንዱስትሪያል ጂፕሰም የሚባለው ወይ ደግሞ በተለምዶ ለኮንስትራክሽን የሚጠቀሙበት ጂፕሰም ማለት ነው። እሱ ደግሞ አለ። እሱኛው ግን አንደኛ ጥራት የለውም። እሱ ብቻ ሳይሆን ደግሞ ሌሎች መርዛማ የሆኑ ንጥረ ነገሮች እንደ ሊድ፣ አርሴኒክ፣ ካድሚየም እና አንዳንድ ራዲዮአክቲቭ የሆኑ ኤሌመንቶች፣ ራዲዮአክቲቭ ኤሌመንት ማለት ለካንሰር የሚያጋልጡ ኤሌመንቶች ናቸው። እንደዚህ አይነት ነገሮችም ስላሉ ለጤና ከፍተኛ የሆነ ጉዳት ያስከትላል። የሚያስከትላቸው ጉዳቶች ምንድናቸው? አንደኛ የምግብ መመረዝ እንዲመጣ ያደርጋል። ሁለተኛ ነገር ደግሞ የምግብ መተላለፊያ ቱቦ እንዲዘጋ ያደርጋል። ምክንያቱም ጂፕሰም ወይ ደግሞ ጀሶ ከፈሳሽ ጋር ወይ ደግሞ ከውሃ ጋር በሚቀላቀልበት ጊዜ ጠጣር የሆነ ነገር ነው የሚፈጠረው፣ ያ ቤንዞአር የሚባለው ማለት ነው። ከዛ በጊዜ ሂደት እየተጠራቀመ ሲሄድ የምግብ መተላለፊያ ቱቦውን እንዲዘጋ ያደርጋል ማለት ነው። ከዛ በተጨማሪ ከውሃ ጋር ሪአክት በሚያደርግበት ጊዜ ኤግዞተርሚክ ሪአክሽን፣ ኤግዞተርሚክ ሪአክሽን ማለት ሙቀት የሚለቅ ማለት ነው። ስለዚህ የውስጥ አካላትንም ጭምር ጉዳት ሊያስከትል ይችላል ማለት ነው። ካድሚየም የሚባለው ስፔሲፊካሊ ኩላሊት ላይ ችግር እንዲመጣ ያደርጋል። ከዛ ላይ የአንጎል ስርዓት ላይ በተለይ ደግሞ የነርቭ ስርዓት ላይ ሊድ ስላለው ማለት ነው። ምክንያቱም ጀሶ ሊድ ስላለው የአንጎል ስርዓት ላይ ከፍተኛ ችግር ያመጣል። በተለይ ደግሞ ህፃናት ላይ። ከዛ ውጭ የልብ ህመም ያመጣል። የካንሰር ሪስክ ይጨምራል። ይሄን ለማለት ነው። ቴንክ ዩ